ሃሌሉያ ክብር ለኢየሱስ ይሁን ለዘላለም። በጣም የምወደው የእግዚአብሔር ቃል I remember the first time ሳነበው ነፍስ አልቀረልኝም። ወደ ጌታ እንደመጣው አካባቢ ነበርና መዝሙር 107 ነው። በጣም እወደዋለሁ። የእግዚአብሔርን ቃል እወደዋለሁ። ደግሞ የሚጨምርልኝ ክብር ለእግዚአብሔር ይሁን። መውደዱን የእግዚአብሔርን ቃል ክብር ለስሙ ይሁን እና መዝሙር 107 ነው። ከመከራ ሁሉ የሚታደግ አምላክ ይላል። ቸር ነውና እግዚአብሔርን አመስግኑ፣ ምሕረቱም ለዘላለም ነው እና እግዚአብሔር የተቤዣቸው ከጠላት እጅ የታደጋቸው ይህን ይበሉ። ከምስራቅና ከምዕራብ ከሰሜንና ከደቡብ ከየአገሩ የሰበሰባቸው እንዲህ ይናገሩ። አንዳንዶቹ ጭው ባለ በረሃ ተቅበዘበዙ፣ ወደሚኖሩበት ከተማ የሚያደርስ መንገድ አጡ። ተራቡ፣ ተጠሙ፣ ነፍሳቸውም በውስጣቸው ዛለች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ እርሱም ከመከራቸው አዳናቸው። ወደሚኖሩበትም ከተማ በቀና መንገድ መራቸው። እግዚአብሔርን ስለ ምሕረቱ ለሰው ልጆች ስላደረገው ድንቅ ሥራ ያመስግኑት። እርሱ የተጠማችውን ነፍስ አርክቷልና የተራበችውንም ነፍስ በበጎ ነገር አጥግቧል። አንዳንዶቹ በብረት ሰንሰለት ታስረው የተጨነቁ በጨለማ ጥልማሞትም ውስጥ የተቀመጡ ነበሩ። በእግዚአብሔር ቃል ላይ አምፀው የልዑልን ምክር አቃለዋልና። ስለዚህ በጉልበት ሥራ ልባቸው አዛለ፣ ተዝለፈለፉ፣ የሚደግፋቸውም አልነበረም። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ እርሱም ከመከራቸው አዳናቸው፣ ከጨለማና ከጥልማሞት አወጣቸው፣ እስራታቸውንም በጠሰላቸው። እግዚአብሔርን ስለ ምሕረቱ ለሰው ልጆች ስላደረገው ድንቅ ሥራ ያመስግኑት። እርሱ የነሐሱን በሮች ሰባብሯልና የብረቱንም መወርወሪያ ቆርጧል። አንዳንዶቹ ከአመፃቸው የተነሳ ቂሎች ሆኑ፣ ከበደላቸው የተነሳ ችግር ውስጥ ገቡ። ሃሌሉያ። ሰውነታቸውም የምግብን አይነት ሁሉ ተጸየፈች፣ ወደ ሞትም ደጆች ቀረቡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ እርሱም ከመከራቸው አዳናቸው። ቃሉን ልኮ ፈወሳቸው፣ ከመቃብር ማፋፋ መለሳቸው። እግዚአብሔርን ስለ ምሕረቱ ለሰው ልጆችም ስላደረገው ድንቅ ሥራ ያመስግኑት። የምስጋና መስዋዕት ያቅርቡለት፣ ስራውንም ደስ በሚል ዝማሬ ይግለጹ። አንዳንዶቹ በመርከብ ወደ ባህር ወረዱ፣ በታላቅም ውኃ ላይ ስራቸውን አከናወኑ። የእግዚአብሔርን ሥራ በዚያ አዩ፣ ድንቅ አድራጎቱንም በጥልቁ ውስጥ ተመለከቱ። እርሱ ተናግሮ አውሎ ንፋስን አስነሳ፣ ንፋሱም ማዕበሉን ከፍ ከፍ አደረገ። ወደ ሰማይ ወጡ፣ ወደ ጥልቁም ወረዱ። ከመከራቸው የተነሳ ሐሞታቸው ፈሰሰ፣ እንደ ሰከረ ሰው ዞረባቸው። ወዲያ ወዲህ ተንገዳገዱ፣ መላው ጠፋባቸው፣ የሚያደርጉትን አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ እርሱም ከመከራቸው አዳናቸው። አውሎ ንፋሱን ጸጥ አደረገ፣ የባህሩን ሞገድ ረጭ አለ። ጸጥ በማለቱም ደስ አላቸው፣ ወዳሰቡበትም ወደብ አደረሳቸው። እግዚአብሔርን ስለ ምሕረቱ ለሰው ልጆች ስላደረገው ድንቅ ሥራ ያመስግኑት። በሕዝቡም ጉባኤ መካከል ከፍ ከፍ ያደርጉት፣ በሽማግሌዎችም ሸንጎ ያወድሱት። ወንዞቹን ወደ ምድረ በዳ የውሃ ምንጮቹንም ወደ ደረቅ ምድር ለወጠ። ከነዋሪዎቿም ክፋት የተነሳ ፍሬዋን ምድር ጨው የተበከለ አደረገ። ምድረ በዳው ወደ ውሃ መከማቻ፣ ደረቁንም ምድር ወደ ውሃ ምንጭ ቀየረ። የተራቡትን በዚያ አስቀመጠ፣ የሚኖሩባትንም ከተማ ሰሩ። በእርሻውም ዘሩበት፣ ወይንም ተከሉ፣ ብዙ ፍሬም አመረቱ። ይባርካቸዋል፣ እነርሱም እጅግ ይበዛሉ።
የከብቶቻቸውም ብዛት እንዲያንስ አያደርግም። በጭንቅ በመከራና በሐዘን ቁጥራቸው አንሶ ተዋርደው ነበር። በመኳንንቱም ላይ መናቅን አዘነበለባቸው መሰለኝ። በውጭ መውጫ መግቢያ በማይታወቅበት በረሃ ውስጥ አንከራተታቸው። ችግረኞችን ግን ከጭንቀታቸው መዞ አወጣቸው። ቤተሰቦችንም እንደ በግ መንጋ አበዛ። ልበ ቅኖች ይህን አይተው ሐሴት ያደርጋሉ። ጥመትም ሁሉ አፏን ትዘጋለች። እንግዲህ ማንም ብልህ ቢሆን ይህን ነገር ልብ ይበል፣ እርሱም የእግዚአብሔርን ምሕረት ያስተውላል ይላል። እንዴት ደስ ይላል! ማንም ልብ ቢል ነው፣ እርሱም የእግዚአብሔርን ምሕረት ያስታውሳል። የእግዚአብሔር ምሕረት፣ የእግዚአብሔር አዳኝነት። ስንት ጊዜ ጮኸን፣ ስንት ጊዜ እግዚአብሔር ደረሰልን። እኔ ብዙ ጊዜ ከቁጥር በላይ ደርሶልኛል። እግዚአብሔር ደራሽ ነው የምለው፣ ፈጥኖ ደራሽ ነው። እግዚአብሔር ደራሽ ነው፣ ታዳጊ ነው። ካለ እግዚአብሔር ደግሞ የሚታደግ ማንም የለም። አይ ሃቭ ሲን ኢት። ገንዘብ አይታደግ፣ እውቀት አይታደግ። በእውነት እላቸዋለሁ you could have trillions, ገንዘብ ምንም፣ እግዚአብሔር ብቻ፣ የእግዚአብሔር ክንድ ብቻ፣ እግዚአብሔር ብቻ ሰውን ይታደጋል። በእውነት እግዚአብሔር ብቻ ሰውን ይጠብቃል። እረኛ፣ መልካም እረኛ ኢየሱስ ብቻ ነው ከሞትና ከመከራ የሚያድን፣ ከሞት አፋፍ የሚያወጣ። ምሕረቱ በእንግሊዘኛ ደግሞ የሚለው በጣም ደስ ይላል። let those who've been redeemed I just love the English. I think አማርኛውም አሪፍ ነው፣ ግን የእንግሊዘኛው I think is more let me try find it. Psalm 107. Blessed be the name of Jesus. Let those who redeem yes, many love. Give thanks unto the Lord, for he is good, for his mercy endures forever. Let the redeemers of the Lord say so, whom he hath redeemed from the hand of the enemy, and gathered them out of the land, from the east, from the west, from the north, and from the south. They wandered in wilderness, in solitary ways. They found no city to dwell. Hungry and thirsty, their soul fainted in them. They cried unto the Lord in their trouble, and he delivered them out of their distress. But what I love is give thanks unto the Lord, for he is good, for his mercy endures forever. Let the Redeemer of the Lord say so. That's what I love about. Let the Redeemer of the Lord say so. Hallelujah. Whom he hath redeemed from the hand of the enemy. ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! በጌታ ደስ ይበላችሁ። ከዛ የበለጠ ደስታ ምንም የለ። በጌታ ደስ ይበላችሁ የኢየሱስ ስለሆናችሁ። ዘላለማችሁ በጌታ እጅ ስለሆነ የእኛ ነገር በጌታ ነው። ነገራችን ሁሉ በጌታ ነው፣ በማንም አይደል። እና የጌታ ስለሆነ የጌታን ነገር እያሰብ ተስፋ ያለን ሰዎች ስለሆን ደስ ይበላችሁ። ተስፋ ለሌላቸው ደግሞ ከጌታ ውጭ ያሉትን ሰዎች ደግሞ ጸልዩ። how terrible it is ያለ ጌታ መኖር። ጠዋት እዚህ ተነስቼ ጸልይ ነበርና ጌታ የሌለው ሰው ተስፋ የለውም። እንዴት ያሳዝናል ከጌታ ውጭ የሚኖር ሰው። እና ለራስ ፕሬይ የመጨረሻው ዘመን ነው። ጌታ ሰዎቹን እንዲታደግ መንፈሱ በስጋ ለባሽ ሁሉ እንዲፈስ በመጨረሻ ዘመን መንፈሴን በስጋ ለባሽ ሁሉ አፈሳለሁ ብሏል። ያለ ጌታ መንፈስ ምንም ማድረግ አይቻልም። ማንም ሊድን አይችልም። ከመንፈሱ ጋር እንጣመር አንዳንድ የአሜሪካኖች ክርስቲያኖች ሲሰማ
ከመንፈስ ቅዱስ ጋር ያላቸው ግንኙነት እንዴት ይገርመኛል። ጠዋት ተነስተው በቃ ከሱ ጋር ይነጋገራሉ። ዛሬ ምን ላድርግ፣ ምንድነው ማድረግ የምትፈልገው? ፎር ኤቭሪቲንግ ከሱ ጋር ይማከራሉ። ካለሱ ምክር ምንም ማድረግ አችሉም። I pray to be that way in the name of Jesus እኔ ራሴ I pray to ask him for everything. I've never done that. እንደዚህ አይነት ነገርም የለ በኢትዮጵያ ቢገርማቸው። I never heard any. So, መንፈስ ቅዱስን ስለሁሉም he's with us always. ከኛ ጋር ያለ ነው። የእውነት መንፈስ ወደ እውነት ሁሉም ይመራል። በቃ የሚጠብቀን በእግዚአብሔር ኃይል ትጠበቃላችሁ ይላል። መንፈስ ቅዱስ የሚረዳን ነው። ሸክማችን በለት በለት የሚሸከምልን እና እናማክረው። እሱን ካማከርን በሱ ከሱ ጋር አብረን ከኖርንና ከተመካከርን listening his advice, asking his advice, ምክሩን መለመን አንሳሳትም። በቀንበር ውስጥ በወጥመድ ውስጥ አንገባም። አንሳሳትም። ካልሆነ ነገር አንገባም። ካልሆነ ሪሌሽንሺፕ አንገባም። ካልሆነ ወዳጅነት አንገባም። ታውቃላችሁ የምንሄድበትን እንኳን ምግብ የምንበላባትን እኮ ይነግረናል። አንድ ጊዜ ሪሜምበር እኔ ለልጄ ቺክን ፓፓይ ቺክን ይወዳልና ዛጀ ገዝቼ I felt like they didn't give me something or I don't know እና መኪናዬን አቁሜ ቺክን ከተቀበልኩ ወደ ውስጥ ልገባ ስል አትግቢ ያለኝ ጌታ መንፈስ ቅዱስ እና በደም ይሸፈናል አልኩ። እኔ I don't understand ነው አትግቢ ነው በክርስቶስ ደም ይሸፈናል ብዬ ገባው። እኔ ድምጽ ነው የመጣው። I knew it was the Holy Spirit too. I was disobedient. ገብቼ ኮቪድ በሽታ ይዤ መጣሁ። ይሁሉ እንግዲህ መከራ በራሳችን ስናመጣ ኮቪድ ያዘኝ። እዛ ገብቼ ስመጣ በኮቪድ ጊዜ ነበር። መጥቼ ልሞት ጌታ ሆይ እኔ ኡይኔ ያልኩኝ ወደ ጌታ ኮቪዱን ኡይኔ ያልኩኝ እሪኔ ያልኩኝ እሪ ታውቃላችሁ እኔ አርማጭሆ ሰው ነኝና ድሮ በኢትዮጵያ የወጣንና ወልቃይትና አርማጭሆ ሰው ነኝ። ጌታ ይባረክ። እኔን ያዳነ ኢየሱስ ኢየሱስ የተባረክ። እሪ ነው ያልኩኝ ጌታ ሆይ ነው ያልኩኝ። just not እሪ ጩኸት ታውቃላችሁ somebody came to your house or so እንደሚለው ወይ ነው ያልኩ ጌታ because I know no one መድኃኒት እንደሌለኝ ብዙ ሰዎች አይቻለሁ። እኔ ሙተው ኢትዮጵያውያን እንኳን ማቃቸው ሙተዋልና ጌታ ሆይ በቃ ማረኝ ነው ያልኩት። አድነኝ እኔንም ልጆቼንም አስያዝኩኝ። ያ ምንድነው የሱን ድምጹን ሰምቼ ሜዳንኩበት ቀን ነበር። እኔ ልጄ ደንትስ ቦታ ሄዶ ተመርምሮ 5 ጥርስ ተበላሽቷል ብሎት ቀጠሮ ይዤ ልሄድ ስል ጌታ ተሰጀዋለ እና ልጄን አንሄድም አልኩት። ዋይ አለኝ። I told him the Lord said no. እና ታዲያ ለምን ከመኪና ውስጥ ከመግባቴ እንደዚህ አትይም ነበር ከመዘጋጀት ያለ? I told him ጌታ በቃ he wants to teach us. እና አንሄድም አልኩኝ። ከዛ ቀጠሮ ሳልሄድ ቀረሁ። ሌላ ደንትስ ቀጠሮ ቀጥሬ ሲሄድ ልጄ አንድም ነገር የለውም። ጥርሱ በሙሉ ጤናማ ነው። እና ምን ነበር 4ቱን ጥርሱ ጎርጉሮ ሊያበላሹት ነበር ገንዘብ ለማግኘት። እና ጌታ መንፈስ ቅዱስን መስማት ያስመልጣል ከመከራ። በእውነት እላችኋለሁ ጌታ ይርዳል። እሱን አማክረን እንድንሄድ እሱን ሰምተን እንድንኖር። እኔን የሰማ በእርጋታ ይኖራል አይደል የሚለው። ከመከራ እንወጣለን። እና ጌታ ኢየሱስ ጌታ ነው ለዘላለም ስሙ የተባረከ ይሁን።